እስራኤል ከባድ የተባለ ኪሳራ ደርሶባታል። የእስራኤል የነዳጅ ማጣሪያ በሚሳኤል ፍንጣሪ መንደዱ ተነገረ። በእስራኤሏ ሃይፋ ከተማ የሚገኝ የነዳጅ ማጣሪያ ግቢ ውስጥ የሚገኝ አንድ የኢንዱስትሪ ህንፃና የነዳጅ ጫኝ መኪና ላይ በኢራን ሚሳኤል ፍንጣሪዎች ሳቢያ ከፍተኛ ጉዳት መድረሱን የእስራኤል እሳትና አደጋ መከላከል አገልግሎት አስታውቋል ሲል አልጀዚራ ዘግቧል። ጉዳቱ የደረሰው በኢራንና በሂዝቦላህ ታጣቂ በተኮሱም የሚሳኤል ውርጅብኝ የእስራኤል የሚሳኤል መቃወሚያዎች ጥቃቱን በአየር ላይ ለማክሸፍ ቢሞክሩም ተመቶ የወደቀው የሚሳኤል ፍንጣሪ በነዳጅ ማጣሪያ ግቢ ውስጥ በሚገኝ የቤንዚን ታንከር ላይ በማረፉ ከፍተኛ የተባለ እሳት ማስነሳቱም ተነግሯል። ይህም ጥቃት በመካከለኛው ምስራቅ ያለውን ቀውስ ወደ አዲስ ምዕራፍ ያሸጋግረዋል ተብሎም ተሰግቷል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። እስራኤል በሚሳኤል ስትናጥን ያደረችው ጋይስ ትናንትና ገና ምሽቱ ከመጀመሩ ኢራን ማለት ነው በእስራኤል ላይ ከፍተኛ የሆነ የሚሳኤል እንዲሁም ደግሞ የቦምብ ናዳዎችን ስታወርድ ነበር ያደረችው። እስራኤልም እንግዲህ ትልልቅ የሚባሉ የነዳጅ ማደያዎች አለ። በተለይም ደግሞ ሃይፋ ውስጥ የሚገኘው ትልቅ የሚባለው የነዳጅ ማከማቻ እንዲሁም ደግሞ ማቀነባበሪያ ፋብሪካ ላይ በድጋሚ ማለት ነው ጥቃት ደርሶበት እንደምትመለከቱት በጭስ እንዲሁም ደግሞ በፍንዳታዎች ድምጽ ሲናጥ ነበር ያደረው። ይህ ብቻ አይደለም። ኢራን ማለት ነው በእስራኤል በተለያዩ አካባቢዎች ላይ ከፍተኛ የሆነ ጥቃትን ነበር ስትሰነዝር የነበረው። በእስራኤል በኩል ማለት ነው የደረሰው ጥቃት ጉዳት አላደረሰም። ኢንተርሴፕት በሚደረግበት ሰዓት ስብርባሪዎቹ ናቸው ጉዳት ያደርሱ የሚሉ መረጃዎችን ቢያወጡም እንኳን ኢራን ግን በእስራኤል ላይ ከፍተኛ የሆነ ጥቃትን ስትሰነዝር ነበር። ነገር ግን ይህ በሃይፋ የሚገኘው የነዳጅ ማከማቻ ወይም ደግሞ የኦይል ፋክተሪም እንግዲህ በኢራን ሚሳኤል ይመታ ወይም ደግሞ ከሄዝቦላ በተላከ ሚሳኤል ይመታ ግልጽ የሆነ የተረጋገጠ ነገር የለም። ነገር ግን ከሁለቱም በኩል ማለት ነው በተመሳሳይ ሰዓት ጥቃት ሲሰነዘርባቸው እንደነበረ ነው ስንመለከት እንዲሁም ደግሞ መረጃዎችን ስናይ የነበረው። ነገር ግን እስራኤል ማለት ነው ምናልባትም ሄዝቦላ በኩል በመጣ ሚሳኤል ይህ ጥቃት ደርሶ ሊሆን ይችላል የሚሉ መረጃዎችንም ጭምር ሲያጋሩ ነበር። ነገር ግን የኢራን የመከላከያ ሚኒስትር ከፍተኛ የሆነ ጥቃትን በእስራኤል ላይ ሲሰነዝር ነበር። እንዲሁም ደግሞ የተለያዩ መጠናቸው ማለት ነው እስካሁን ከነበሩት ሰፋ ያለ እርምጃ ነበር ሲወስዱ የነበረው። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሆነላችሁ። ጦርነቱ ይቀጥል፣ ኢራን ትውደም ማለታቸው ተሰምቷል። አሁን ከአረብ ምድር የተሰማው ዜና በመካከለኛው ምስራቅ ላይ እየነደደ ያለውን እሳት ይበልጥ የሚያፋፍም ሆኗል። የሩሲያው አርቲ የዜና ወኪል እንደዘገበው የገልፍ ሀገራት በሳውዲ አረቢያና እንዲሁም ደግሞ በተባበሩት አረብ ኤምሬትስ መሪነት ለዶናልድ ትራምፕ አዲስና አስደንጋጭ መልእክት መላካቸው ተሰምቷል። በኢራን ላይ የተጀመረው ጦርነትና ግፊት ተጠናክሮ ሊቀጥል እንደሚገባ መግለጻቸው ተሰምቷል። እነዚህ የነዳጅ ሀብታም ሀገራት የኢራን ተጽዕኖ በቀጠናው እንዲያበቃ ትራምፕ ቆራጥ እርምጃው እንዲቀጥልበት ግፊት እያደረጉ ይገኛሉ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ዶናልድ ትራምፕ ያልጠበቁት ነገር ገጥሟቸዋል። በርካታ አሜሪካውያን ወደ አደባባይ በመውጣት እኛ ንጉስ አንፈልግም፣ የመረጥነውም ንጉስ አይደለም ሲሉ በቀጥታ ዶናልድ ትራምፕና አስተዳደራቸውን ተቃውመዋል። በዚህ ሰልፍ ላይም ታዲያ በኢራን እየተደረገ ያለውን ጦርነት ክፉኛ እነዚህ ተቃዋሚዎችም የተቹ ሲሆን በኒውዮርክ በሚኒሶታና በተለያዩ የአሜሪካ ግዛቶችም ታዲያ እነዚህ ሰልፎችም በ10 ሺዎችና በመቶ ሺዎች የሚቆጠሩ ሰዎችን አሰልፈው ነገሮችን ወደ ከፍተኛ ሁኔታ አቀላቅለዋቸዋል። ዶናልድ ትራምፕ ታዲያ በዚህ ጉዳይ ላይ ምላሽ የሰጡ ሲሆን እኔ ምንም አይነት የንጉሳዊ ስሜት አይሰማኝም፣ ንጉስም አይደለውም ሲሉም ምላሽን ሰጥተዋል። በዚህ ሰዓት ከኢራን ሰበር ዜና ተሰምቷል። የኢራን ዋና ከተማ ቴሄራን በጨለማ ተውጣለች። እስራኤልና አሜሪካ የኢራን የኤሌክትሪክ መሰረተ ልማትን ከደቂቃዎች በፊት መምታታቸውን ተከትሎ የኢራን ዋና ከተማ ቴሄራን በአሁኑ ሰዓት በጨለማ ተውጣለች። እስራኤልና አሜሪካ በኤሌክትሪክ መሰረተ ልማቶች ላይ ጥቃት መፈጸማቸው የኢራን የኢነርጂ ሚኒስቴር ያስታወቀ ሲሆን ጉዳት የደረሰባቸው መሰረተ ልማቶችን በአስቸኳይ ጥገና እንደሚደረግላቸው አስታውቋል። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን የነካችሁ ፎሎ ያድርጉም። ሰዎች የኢራን ሚሳኤሎች ሀገራችን ኢትዮጵያንም ጭምር ያሰጋታል። እኛ ራሱ ልንመታ የምንችልበት ርቀት ላይ ነው የምንገኘው። ይህን የተናገረው ደግሞ ናይሮቢ ኬንያ ውስጥ የሚገኘው የእስራኤል ኤምባሲ ነው። እንደምትመለከቱት ያወጣቸው 4 ሀገራት አሉ። ሆርን ኦፍ አፍሪካ ወይም ደግሞ ምስራቅ አፍሪካ ላይ የሚገኙ ሀገራት ብለው ከነዚህም ውስጥ ኢትዮጵያ አለች፣ ሶማሊያ አለች፣ ሱዳን አለች፣ ከዛ ደግሞ ኬንያ። ሁላችሁም ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ እያደረጋችሁ ለጓደኞቻችሁ እየላካችሁላችሁ ታዲስ ኮንትሮል ፎሎ እያደረጋችሁ እናም ያው 4000 ኪሎ ሜትር ራዲየስ ከቴህራን የሚገኘው ማለት ነው 4000 ኪሎ ሜትር ርቀት ላይ የሚገኙ ሀገራት ዲፕ ኢንቱ ሆርን ኦፍ አፍሪካ ወይም ደግሞ እስከ ምስራቅ አፍሪካ
አፍሪካ ድረስ ይደርሳል ብለው ከዚህም ውስጥ በቀላል ቋንቋ ለማስቀመጥ ብሎ እንግዲህ አዲስ አበባ የምትገኘው 3200 ኪሎ ሜትር ርቀት ላይ ነው። ሞቃዲሾ ማለትም ሶማሊያ የምትገኘው 3700 እስከ 3800 ኪሎ ሜትር ርቀት ላይ ነው። ጁባ ወይም ደግሞ ሳውት ሱዳን የምትገኘው አንድ 4000 ኪሎ ሜትር በታች ነው። ናይሮቢ ነች ትንሽ ሴፍ የምትሆነው ከ4300 እስከ 4400 ኪሎ ሜትር ርቀት ላይ ነው የምትገኘው። ይህ ማለት እንግዲህ ኢራን በአንደርግራውንድ ወይም ደግሞ ከመሬት በታች ቀብራ ባስቀመጠች ሚሳኤል የምታስቀምጥበት ከተማ ላይ ማለት ነው እዛ ውስጥ የሚገኙ ሚሳኤሎች አዲስ አበባን እኛን የሀገራችን ኢትዮጵያንም ጭምር ሊያሰጓት ይችላሉ ማለት ነው። አይስ ያልተጠበቀ አስደሳች መረጃ ተሰምቷል። ድርድርና ሽምግልና እየተጀመረ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። በእስራኤልና በኢራን እንደዚሁም በአሜሪካና በኢራን መካከል ድርድርና ሽምግልና ለማድረግ ሀገራት እንቅስቃሴ እያደረጉ እንደሚገኙ የኢራን ፕሬዝዳንት ገልጸዋል። ኢራን ፕሬዝዳንት በኤክስ ገጻቸው ላይ እንደገለጹት ከሆነ አንዳንድ ሀገራት የሽምግልና ጥረት ጀምረዋል። ግልጽ እንሁን ከተባለ በቀጠናው ዘላቂ ሰላም እንዲመጣ ቁርጠኞች ነን። ሆኖም ግን የሀገራችንን ክብርና ሉዓላዊነት ለመከላከል አንዳችም ነገር ወደ ኋላ የምንልበት ምክንያት የለም ብለዋል። እንዲሁም ደግሞ የሽምግልናው ጥረት የኢራንን ሕዝብ አሳንሰው በመመልከት ይህንን ግጭት የለኮሱት አካላት ላይ ያነጣጠረ መሆን አለበት ሲሉም ጥሪያቸውን አቅርበዋል። የትራምፕ የ39 ዓመታት ሚስጥራዊ እቅድ ሊፈጸም ነው፣ የኢራንን ነዳጅ መውሰድ አለብን የሚለው የዛሬ 39 ዓመት ንግግሩ አሁን መሬት ላይ እየወረደ ይሆን? እንደ አውሮፓውያን አቆጣጠር በ1987 ከ39 ዓመታት በፊት ከባርባራ ዋልተርስ ጋር በነበረው ቆይታ ለምን ነዳጃቸውን አንወስድም ብሎ ነበር። ትላንት ደግሞ ለፋይናንሻል ታይምስ በሰጠው ቃል የኢራንን ነዳጅ መውሰድ እፈልጋለሁ በማለት ያንን የቆየ ሐሳቡን በድጋሚ አረጋግጧል። ትራምፕ አይኑን የጣለው የኢራን 90% ነዳጅ ወደ ውጭ በሚላክባት ካርግ ደሴት ላይ ነው። ይህችን ደሴት መቆጣጠር ማለት የኢራንን የኢኮኖሚ የደም ስር መቁረጥ ማለት ነው። ይህ ንግግር በባዶ የመጣ አይደለም። በአሁኑ ሰዓት ከ17000 በላይ የሚቆጠሩ የአሜሪካ ወታደሮች ወደ ፋርስ ባህረ ሰላጤ እየገቡ ነው። ዩኤስኤስ ትሪፖሊ የተባለችው ግዙፍ መርከብም በአካባቢው ደርሳለች። ይህ የአጋጣሚ ትንቢት ነው ወይስ ለዘመናት የታቀደ ስትራቴጂ? ትራምፕ ደካማ ከሆንክ ትወረራለህ፣ ጠንካራ ከሆንክ ግን የፈለከውን ትወስዳለህ የሚለውን ፍልስፍናውን ሊተገብረው እየተዘጋጀ ይመስላል። አሜሪካ የኢራን ነዳጅ ብትቆጣጠር የዓለም ነዳጅ ዋጋ ምን ሊሆን ይችላል? አስገራሚውን ትንበያ ታምናላችሁ? ሐሳባችሁን ጻፉልኝ። መልካም ጊዜ። ጦርነቱ እንዴት እየተካሄደ ነው? ባለፉት 24 ሰዓት እንግዲህ ኢራን እስራኤል ላይ የተጠቀመቻቸው ባለስቲክ ሚሳኤሎች ብዛትም ጥራትም መጨመራቸው እየተነገረ ነው ያለው። ለ3 ሰዓት የቆየ ነንስቶፕ ለ3 ሰዓት የቆየው ይህ 37ኛው የኢራን የባለስቲክ ሚሳኤል ዌቭ እንግዲህ በጣም እስከዛሬ ከነበረው ቁጥሩ የበለጠ እንደሆነ መጀመሪያ ዲክላይን እያደረገ እንደነበር ይታወቃል። ግን አሁን ላይ በትናንትናው ሌሊት የነበረው ጥቃት ግን ቁጥሩ በጣም የጨመረ ሆኖ ታይቷል። ከዛ ውጭ ደግሞ ሆራም ሻርፎር የሚባለው የሚበተነውና ቀደር የሚባለውን ዘመናዊ የባለስቲክ ሚሳኤሎች እንደተጠቀሙ እየተነገረ ያለው። ኢራን እንደምታውቁት ሌሎችም ሲጂል ኸይበር ምናምን የሚባሉ አደገኛ ባለስቲክ ሚሳኤሎች አሏት። ለትላንቱ ጥቃት ግን ቀደርና ሆራም ሻርፎር የሚባሉ ባለስቲክ ሚሳኤሎች እንደተጠቀሙ ነው የተነገረው። እነሱንም በብዛት መሆኑን ተከትሎ እንግዲህ ከባባድ ጉዳት እየደረሰ እንደሆነ የታወቀው። በተለይ ሆራም ሻርፎር የሚባለው የሚበተነው እየወረደ እየተበተነ በጣም ከባባድ ጉዳትን እያደረሰ እንደሆነ ነው እየተነገረ ያለው። በሌላ በኩል በሁርሙዝ ሰርጥ አካባቢ ላይ እንግዲህ አሁን ዋናው ጨዋታ የሁርሙዝ ሰርጥ ሆኗል። ምክንያቱም ኢኮኖሚክ ዋርፌሩ አሁን ኤቭሪባዲን እየተሰማው ነው ያለው። ዩሮፕን አሜሪካን እየተሰማቸው ነው ያለው የነዳጅ እጥረት። ያው ትላንትና እኛ ጋር ገብቷል ነዳጅ ጨምሮ ማለት ነው። ዋጋ በጦርነቱ ይሁን በምን አላቅም፣ እሱን ግን ብቻ ነዳጅ እየጨመረ ነው ዓለም ላይ በሙሉና ይህንን ተከትሎ እንግዲህ የጦርነቱ ሴንተር አሁን ሁርሙዝ ሰርጥ ነው ሆኗል። በትናንትናው ዕለት ዶናልድ ትራምፕ ሁርሙዝ ሰርጥ ላይ የኢራን ሪቮሉሽነሪ ጋርድ ፈንጅ ቀብራለሁ የሚል ከሆነ እስከዛሬ አይቶት የማያውቀውን ጥቃት እናጠቀዋለን። ያው ዩ ኖ ዘ ዩዥዋል የትራምፕን ፉከራ እንደ አይነት ፉከራ ሲፎክሩ ነበረ። ኢስላሚክ ሪቮሉሽነሪ ጋርድ ደግሞ ነው እንዴ አለና ጀመረ ማንተም ማለቱን ምንድነው ማይን ማድረጉን እንደጀመረ ነው እየተነገረ ያለውና ሁርሙዝ ሰርጥ ላይ ማይን ማለት ፈንጅ ነውና የባህር የመርከብ ፈንጂዎች አሉና እነሱን እየቀበረ እንደሆነ እያስቀመጠ እንደሆነ ነው እየተነገረ ያለው። ትራምፕ በአጸፋው እንግዲህ እነዚህን የኢስላሚክ ሪቮሉሽነሪ ጋርድ ትንንሽ መርከቦች ማይን የሚቀብሩ ትንንሽ መርከቦች ፈንጂ የሚቀብሩ መርከቦችን አጥቅቻለሁ ብለው አስቆሚያለሁ ብለው እንግዲህ ትዊት አድርገዋል። ናው ትራምፕ ማይንም የለም ፈንጅም አልተቀበረም አስቁም ያለው ኢራንም ባሊስቲክ ሚሳይል ፕሮግራሟን አውድም ያለው ምንም ልታጠቃ አትችልም ከዚህ በኋላ የኔቪዋንም የባህር ኃይሏንም አውድም ያለው ብለው አሹራንስ ሲሰጡ እንደነበረ ታውቃላችሁ። ከዛ ደግሞ በሁርሙዝ ሰርጥ ላይ ይተላለፉ የነበሩና አሁን ጦርነቱ ፈርተው የቆሙ መርከቦችን ደፈር በሉ ከዚህ በኋላ የሚያጠቃቸው የለም የኢራንን አቅም አዳክም ያለው ጥያት አለው ብለው ነበረ። ይሄንን የሰማች የብሪቲሽ የካርጎ ፕሌን ትላንትና አይ በቃ አየሩ ተረጋግቷል ምናምን ብላ ላጥላጥ ብላ ወደ ሁርሙዝ ሰርጥ ስትመጣ በአንኖን ፕሮጀክታይል በአንኖን ሚሳኤል እንደተመታች ነው እየተነገረ ያለው። ያው አንኖን ይባል እንጂ ማን ሊመታት እንደሚችል ኢትስ ኦብቪየስ። ብቻ ለማንኛውም ነገሩ እንደተወሳሰበ ነው። አሁንም ብራዘር እስቲ ፍንዳታ ተመልከቱና የት እንደሆነ ከመናገሬ በፊት እስኪ ሰዎች ሀሳባችሁን ኮሜንት ላይ አስቀምጡ። እንትናችሁን ግምታችሁን የት ሊሆን እንደሚችል ይሄን እንደዚህ አይነት ተመልከቱ። የጥቃት ፍንዳታ ማለት ነው።
የት ሊሆን እንደሚችል የት ሀገር እንደሆነና ምን ሊሆን እንደሚችል ኮሜንት ላይ ጻፉ እስኪ ገምታችሁን እንገራችሁ። አሁን የተመለከትነው ፍንዳታ በኢራን ውስጥ የደረሰ ፍንዳታ ነው፣ ኢስፋሃን በምትባል ትንሽ ከተማ ማለት ነው። ታዲያ እንግዲህ ፍንዳታ በአሜሪካ 2000 ፓውንድ ይመዝናሉ ተብለው የሚታሰቡ ባንከር በስተር ቦምበሮች የደረሰ ጥቃት ሲሆን እንግዲህ ይሄ ደግሞ አሚኒሽን ዲፖ ወር ደግሞ የጦር መሳሪያ ጥይትና ማስቀመጫ አሚኒሽን ዲፖ ነው እንግዲህ እንደምትመለከቱት ማለት ነው። ጦር መሳሪያ አሚኒሽን እንዳለበትና እንደሌለበት የምትለዩት ብዙ ጊዜ ማለት ነው ላይ ሰከንድ ኤክስፕሎዥን ነው ደግሞ ሁለተኛ ፍንዳታ የምትመለከቱ ከሆነ ነው። ቪዲዮ ደግሞ ወደ እናንተ የሚደርሰው በኳታር በሚመረተውና በጥራቱ አንደኛ ተብሎ ከሚቀመጡ የሞተር ዘይቶች መካከል የመጀመሪያው የሆነው ካቶል የሞተር ዘይት ነው። ዓለማችን ላይ በሚገኙ ትልልቅ የመኪና አምራችና የሞተር አምራች ድርጅቶች ውስጥ የጥራት ሰርቲፊኬትን ያገኘና ጥራቱን ያለፈ የተረጋገጠ አብሮ ፓርትነር አድርጎ የሚሰራ ሞተር ዘይት ነው እንግዲህ ካቶል ሞተር ዘይት። ኢትዮጵያ ውስጥ የሚገኘውን ብቸኛ አስመጭና ከፋፋይ ማግኘት ከፈለጋችሁ እዚህ ጋር ላይ የምትመለከቷቸውን ስልኮች መጠቀም ትችላላችሁ። ላይ የምትመለከቱት ፍንዳታ ሌሊቱን የደረሰ ፍንዳታ ነው። ደግሞ ሌሊቱን የደረሰ ጥቃት ነው። አሜሪካ ካደረሰችው ጥቃቶች መካከል የሚጠቀስ ነው። ባንከር ባስተር ደግሞ መሬት ሰርቶ የሚገባው የአሜሪካ ቦምብ ታዋቂው JB-57 የሚባለው ታዋቂው የአሜሪካ ባንከር ባስተር ቦምብ ነው። እንግዲህ ይህንን ጥቃት አድረሰው ደግሞ ውድመት አመጣ የተባለው ደቡብ ኮሪያ የቀራት ነዳጅ ለ9 ቀን ብቻ የሚሆን ነው። ከነሱ በኋላ የትኞቹ ሀገራት ያልቅባቸዋል? የሆርሙዝ ሰርጥ ለ10 ቀናት ያህል ተዘግቷል። በመደበኛነት በየቀኑ በሰርጡ በኩል የሚያልፈው 20 ሚሊዮን በርሜል ነዳጅ ቆሟል። 84% ያህሉ ነዳጅ ወደ እስያ ይሄዳል። እናም ሰዓቱ እየቆጠረ ነው። ደቡብ ኮሪያ በጣም ተጋላጭ ሀገር ሆናለች። 68% የሚሆነውን ነዳጅ የምታገኘው በሰርጡ በኩል ነው። እጥረት ከመከሰቱ በፊት የቀሩት 9 ቀናት ብቻ ናቸው። ጃፓን ቀጣይዋ ነች። 95% የጃፓን ነዳጅ የሚመጣው ከመካከለኛው ምስራቅ ነው። 70% የሚሆነው በሰርጡ ውስጥ ያልፋል። ጃፓን ለ150 ቀናት የሚሆናትን ነዳጅ አከማችታለች። ነገር ግን እነዚያ ክምችቶች በየሰዓቱ እየጠፉ ነው። ህንድ፣ ፓኪስታን እና ባንግላዴሽ ሁሉም አማራጭ አቅራቢዎችን ለማግኘት ይሽቀዳደማሉ። ፓኪስታን እና ባንግላዴሽ ምንም የመጠባበቂያ ክምችት የላቸውም ማለት ይቻላል። በሳምንታት ውስጥ ከባድ እጥረት ሊያጋጥማቸው ይችላል። ቻይና ይህ እንደሚከሰት ታውቅ ነበር። ከ3 እስከ 4 ወራት የሚሆን ነዳጅ አከማችታለች። ከአቅርቦቶቻቸው ውስጥ 40%ቱ ብቻ በሰርጡ ውስጥ ያልፋል። የሚጎዱ ቢሆኑም ለዚህ ነገር ቀድመው ተዘጋጅተው ነበር። አሁን አብዛኛው አሜሪካውያን ያልተገነዘቡት ነገር አለ። አሜሪካ ከነዳጇ በሰርጡ በኩል የምታገኘው 7% ብቻ ነው። አሜሪካ አብዛኛውን የራሷን ነዳጅ የምታመርተው ሀገሯ ውስጥ ሲሆን እስያ ግን እያለቀባት ይገኛል። የአሜሪካ የነዳጅ ኩባንያዎችን ክፍተቱን ለመሙላት እየጣሩ ነው። በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። አጠር አድርጌ ያቀርብላችኋለሁ። እስከ መጨረሻው ግን ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። በዛሬው ዕለት እስራኤል የኢራኑን የባህር ኃይል አዛዥ መግደሏን የኢራን አብዮታዊ ዘብ አስታውቋል። በዚህ ምክንያት ኢራን ያጸፋ እርምጃ ያለቻቸውን ከባባድ እርምጃዎችን በእስራኤል ላይ የፈጸመች ሲሆን በአንድ ጊዜ 10 ሚሳኤሎችን ወደ ተለያዩ የእስራኤል ከተሞች አስወንጭፈው ጥቃት ሰንዝረዋል። ከዛ ውስጥ እጅግ የከፋ የተባለው ጉዳት በእስራኤል ላይ የደረሰው ማለት ነው በሀይፋ አካባቢ የተሰነዘረው ጥቃት ነው። በሀይፋ የሚገኘው እጅጉ ግዙፉ የነዳጅ ማጣሪያና የኬሚካል ማጣሪያ እንደተመታ እየተዘገበ ይገኛል። የእስራኤሉ ቻናል 12 የተመታው የነዳጅ ማጣሪያ አቅሙን ሲገልጽ ማለት ነው በቀን ውስጥ 10 ሚሊዮን ቶን ድፍድፍ ነዳጅ የማጣራት አቅም ያለው ለአውሮፓ ገበያም ጭምር ነዳጅ ማቅረብ የሚችል ቁልፍ ተቋም ነበረ። የሚያስገርመው ደግሞ በሌሎችም በዛ በሀይፋ አካባቢ በተሰነዘሩ ጥቃቶች አማካኝነት በሀይፋ አካባቢ በርካታ ቦታዎች ላይ የመብራት መቋረጥ አጋጥሟል። ትላንት ቴህራን አካባቢ አሜሪካና እስራኤል በሰነዘሩት ጥቃት መብራት እንደተቋረጠ ነግሬያችሁ ነበረ። በሌላ ዜና ደግሞ የስፔን መከላከያ ሚኒስትር ከኢራን ጋር ውጊያ ላይ የተሳተፉ ቀጥተኛ ተሳትፎ ያላቸው የአሜሪካ የጦር አውሮፕላኖች በእኛ የአየር ክልል ውስጥ እንዳይንቀሳቀሱ ብለው አግደዋል። በሌላኛው ዜና የተባበሩት አረብ ኤሚሬትስ በዱባይ የሚገኙ የተለያዩ የኢራን ተቋማት ለምሳሌ እንደ ሆስፒታል አይነቶችን ማለት ነው ዘግታለች። በዚህም ምክንያት ኢራን ያጸፋ እርምጃ ወስዳለች። ኢራን በኢራን ውስጥ የሚገኙ 1200 የኤሚሬትስ ዜጎችን የመኖሪያ ፍቃድ ሙሉ ለሙሉ ሰርዛለች። በሌሎች አጫጭር ዜናዎችን መለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጋሼ ማዕቀብ ሊጣልባቸው ነው። የዩሮፒያን ዩኒየን እና እንዲሁም ደግሞ የኔቶ አባል የሆነችው ዴንማርክ ንብረት የሆነችው ግሪንላንድን ካልወሰድኩኝ ብለው ሲነጫነጩ እንደነበሩ ትራምፕ ታውቃላችሁ። በዚህ በተነሳ መቃቃር ትራምፕ እርምጃቸውን አጠናክረው ኢዘር በዲል በስምምነት በግዢ ካልሆነ ደግሞ በሚሊተሪ አክሽን በወድም በግድም ግሪንላንድን ሳሊዝ ወደ ኋላ አልሄድም ማለታቸውን ተከትሎ ዩሮፒያን አራኒ ሰውዬ ለለ አርጅተዋል እንትናቸው ምናምን ከባድ ነው አስተሳሰባቸው ምናምን ከባድ ነው። ስለዚህ ኢንቬድ እንዳያደርጉት ምናምን ነገር በሚል ወታደሮች ልከው ነበረ ዴንማርክ ምንድነው ግሪንላንድ ፕሮቴክት ለማድረግ ያው የተላኩት ወታደሮች ሳክስ ነው። ቢኮዝ እንግሊዝ አንድ ወታደር ነው የላከችው። ምን ሊቅም ነው የሚሄደው? አንድ ወታደር ምን ሊያርግ ነው የሚሄደው? ኤኒዌይ ግን ወታደሮች ልከው ነበር የአውሮፓ ሀገራቶች። ይህንን ተከትሎ ትራምፕ ጭራሽ ወታደር ትልካላችሁ እንደ ምናምን ነገር በሚል እነዚህ ወታደር የላኩት አገራቶች ላይ የ10% ታሪፍ ጥለው ነበር። እነዚህ የአውሮፓ ሀገራት ወደ አሜሪካ ኤክስፖርት የሚያደርጓቸው እቃዎች ላይ 10% ታሪፍ ጥለዋል። ይህ 10% ደግሞ እስከ ጁን ድረስ ፌብሩዋሪ 1 ነው፣ አሁን ጃንዋሪ ላይ ያለው ፌብሩዋሪ 1 ላይ ነው ኢንፌክት የሚሆነው። የ10% እስከ ጁን ድረስ ግሪንላንድን ለአሜሪካ ካላስረከባችሁ በውድም በግድም በግዢም በምንም ካላስረከባችሁ 25% አድርገዋለሁ ብለው ዝተው ነበረ ትራምፕ።
ያው እስካሁን ድረስ እንደዛቱ ናቸው። ይህንን ተከትሎ የአውሮፓ ሀገራቶች እንዴት ብላክሜል እንደረጋለን? ይህ ብላክሜል ነው። የገዛ ንብረታችንን እንዲሁም መሬታችንን ካልሸጣችሁልን ወር ካላስረከባችሁ እንደዚህ እናደርጋችኋለን የሚል እንዴት ብላክሜል እንደረጋለን? ዩሮፕ ኢዝ ናት ፎር ሴል ምናምን ነገር ብለው እነሱም ደግሞ ባጸፈው የ93 ቢሊዮን ዩሮ ማዕቀብ ትራምፕ ላይ ወር አሜሪካ ላይ ሊጥሉ እያዘጋጁ እንደሆነ ነው እየተነገረ ያለው። ቴሌግራፍ ይዞት በወጣው ሪፖርት እንደዛ እየተባለ ነው። 93 ቢሊዮን ዩሮ ማዕቀብ ሊጥሉ ትራምፕ ላይ ሶ ለወትሮ ደሃ ሀገራቶችና የሆኑ ከነሱ ሄጂሞኒ ምንድነው ከነሱ አምባገነንነት ትንሽ አጠፍ እንላለን ያሉ ሀገራቶች ላይ እየተሯሯጡ ማዕቀብ ሲጥሉ የነበሩት የጊዜው ሀያሎች የድሮ ሀያሎች ማለት ነው። አሁን ደግሞ እርስ በርስ ተዘዋዝሮ እርስ በርስ ማዕቀብ እየተጣጣሉ ሲሆን the rest of the world ደግሞ ፓፕኮርኑን እየበላ እያያቸው ነው። ጨዋታችሁን ያጠናክርላችሁ እንላለን። ማሰላም አሁን የተሰማ ሰበር መረጃ አለ። ከኋላዬ እንደምትመለከቱት ዶናልድ ትራምፕ በራሳቸው የሶሻል ሚዲያ ገጽ ትሩዝ ሶሻል ላይ እጅግ አስገራሚና ዓለምን እፎይ የሚያሰኝ መረጃ አጋርተዋል። ትራምፕ እንዳሉት ባለፉት 2 ቀናት አሜሪካና ኢራን በመካከለኛው ምስራቅ ያለውን ጠላትነት በዘላቂነት ለመፍታት በጣም ውጤታማና ገንቢ ንግግሮችን አድርገዋል። በዚህ መሰረት ትራምፕ የጦርነት መምሪያ ዲፓርትመንት ኦፍ ዋር በኢራን የኃይል ማመንጫዎችና የነዳጅ መሰረተ ልማቶች ላይ ሊያደርስ የነበረውን ጥቃት ለ5 ቀናት እንዲያቆም ትዕዛዝ ሰጥተዋል። ንግግሩም እስከ ሳምንቱ መጨረሻ ይቀጥላል ተብሏል። ይህ ማለት ከሰዓታት በፊት የነበረው የጦርነት ነጋሪት ዛሬ ወደ ድርድር ተቀይሯል ማለት ነው። ታዲያ ይህ ድርድር ለእውነተኛ ሰላም መንገድ ይከፍት ይሆን ወይስ ጊዜ መግዣ ዘዴ ነው? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። ኢራን እንኳን መርከብ የባህር ላይ ሰጎን የማያልፍበትን በላይ ዘጋችው። ይህ የባህር መስመር እንዲህ ያለ ነገር ስታደርግ የመጀመሪያዋ ነው። It's only 33 kilometers wide, but it powers the global economy. The Strait of Hormuz has become a strategic flashpoint following the latest US-Israeli airstrikes on Iran. ስፋቱ እንደዝናው አይደለም። 33 ኪሎ ሜትር ብቻ ወደ ጎን ይረዝማል። ይሁን እንጂ ስራው እንደ ጥበቱ አይደለም። የዓለም ጋዝና ነዳጅ ሳምባ ነውና ከአምስቱ አንዱ ይጓጓዝበታል። በዚህች 33 ኪሎ ሜትር ሰርጥ ውስጥ 21 ሚሊዮን በርሜል ነዳጅ ያልፋል። በዚህች ጠባብ የውሃ ሰርጥ ከ60 በላይ መርከቦች ነዳጅና ጋዝ ጭነው ተሰልፈው ይሄዳሉ። ይህ ሁሉ የሚሆነው በኢራን መልካም ፈቃድ በዚያች ፋርሳዊት ሀገር ይሁንታ ነው። እዚህ ጋር አንድ ጥያቄ ይነሳል። ይህ ሰርጥ የባህር ክልል ከሆነ ባህሩን ለኢራን በልዩ ሁኔታ ማን ሰጣት? መልሱ አጭር ነው። የሆርሙዝ ሰርጥ ለኢራን በአንድ አካል ወይም በስምምነት የተሰጠ ሳይሆን በጂኦግራፊ አቀማመጧና በዓለም አቀፍ የባህር ሕግ መሰረት የባለቤትነት ድርሻ ያገኘችበት ስፍራ ነው። የሰርጡ መገኛ በኢራንና በኦማን መካከል ነው። የሰሜናዊ ዳርቻ ሙሉ በሙሉ በኢራን ግዛት ውስጥ የሚገኝ በመሆኑ በግዛቱ አቅራቢያ ያለውን የውሃ አካል ትቆጣጠር ዘንድ የባህር ሕግ ይፈቅድላታል። እንደ ማንኛውም የባህር ዳርቻ ሀገር ኢራን ከየብስ ተነስቶ እስከ 22 ኪሎ ሜትር የባህር ማይል ድረስ ያለውን የውሃ ክልል የራሷ ግዛት አድርጋ የማስተዳደር መብት በዓለም አቀፍ ሕግ ተሰጥቷታል። ከ33 ኪሎ ሜትር ስፋት 22 ኪሎ ሜትሩ የኢራን ግዛት ብቻ ነው ማለት ነው። እናም ለዘመናት እዘጋውና ታዛጋላችሁ እያለች ምዕራባውያንና አረባውያንን ስታስፈራራ የኖረችው በዚህም ልክ የዓለም 1/5 ነዳጅ በደጃፏ እንደሚያልፍ ስለምታውቅ ነው። ይህንን የነዳጅ አውራ መንገድ ተጠቅመው ወደ ዓለም ገበያ ነዳጃቸውን የሚልኩት ደግሞ አብዛኞቹ የመካከለኛው ምስራቅ አውራዎች እነ ሳውዲ አረቢያ ናቸው። የዓለም ነዳጅ ይተላለፍበታል ከማለት እነ ሳውዲና ኤምሬትስ እነ ኩዌትና ሌሎች የአገራቸው መሬት የሰጣቸውን ጸጋ ወደ ሌላ ዓለም ለማሻገርና ለመሸጥ ይጠቀሙበታል።